ሰላም ሰላም የኪያ ብሎ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? ሁሉ ሰላም ነው? እኔ ጋር ይመስገነው አለሁኝ ማለት ነው። ከብዙ ቆይታ በኋላ እንግዲህ በቭሎግ መጥቻለሁ ማለት አሁን የምገኘው የት ነው? ቀበና ነው። እንግዲህ ፀሐዬ ዮሐንስ ቢሻን ቀበና ብሎ በዘፈነላት ውቧ ቦታ ላይ እንግዲህ እገኛለሁ ማለት ነው። ሽሮ ሜዳ ነኝ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ቢሻ ቀበና ቢሻ ማለት ነው። በ1897 ምናምን ዓመተ ምህረት ላይ እንግዲህ እቴጌ ጣይቱና ሚኒሊክ እንግዲህ መተው የቆረቆሩባት ቦታ ነች። በዚህ አካባቢ ላይ ደግሞ ብዙ ትላልቅ አርቲስቶች እንግዲህ የፈልቁባት አርቲስቶች አሉ። እንግዲህ ከዛ በመካከል ውስጥ እንግዲህ የሚጠቀሱት እንግዲህ አርቲስት አበበ ባልቻ የተለያዩ አርቲስቶች እንግዲህ ከዚህ ከሆነችው ቦታ ነው እንግዲህ ወጡት። የተማሩበትም ትምህርት ቤት እንግዲህ ከዋሌ ጋር እንደምትት ኮከበ ጽባም ከዋሌ ጋር አለ። ጋሽ አበበ ባልቻ የተማረበት ቦታ ማለት ነው። አያቴም እዚሁ ነው። ብዙ ጊዜ በኋላ እንግዲህ ሰፈሬ እንደዚህ ቆንጆ ሆና ማየት የራሱ ለኔ ትልቅ እንትን ነውና እንግዲህ ብዙ ጊዜ እንደምታውቁት ያው ቀበና አብዛኛውን ጊዜ በቆሻሻ ነበር ምንነቅ ነበር። ያው ከመዋኘት አልፎ ሌሎች ነገሮችን ከማለፍ አልፎ አሁን ላይ እንዲህ በምታዩት መልኩ እንግዲህ ቆንጆ ሆኖ ተሰርቷል ማለት ነው። እዛ ጋር አክቹአሊ ይመስለኛል የህዝብ መሰብሰቢያዎች ይመስለኛል እዛ ፊት ለፊት ላይ ያሉት። ያው እንደምታዩት እንግዲህ ፊት ለፊት ላይ ቀበና ይላል። ያው ወንዙ ራሱ በጣም ያበደ ስፍራ ነው። እውነቴን ነው የምላችሁ በጣም ያበደ ነው ማለት ነው። እንግዲህ እሺ ደግሞ ያሉትን ነገሮች ደግሞ ላሳያችሁ። ወደዛ ጋር እየሄድኩ ምናምን ነገር ቪዲዮውን እየወጣሁ ነው ያሉት ቅድም ባሳየኋችሁ ቦታ ጋር ማለት ነው። ከላይ ሆነን እንግዲህ ቪውን ለመቃኘት ነው የፈለኩት። ይታያችሁ ወደ ላይ ከታያችሁ እንግዲህ ቤተክርስቲያን አዲስ እንደሆነች አላቅም፣ ብቻ ግን ቪው በጣም ያበደ ነው። እዚህ ጋር አሪፍ ሆኖ ሳለ ግን እቺኛዋን ነገር ከበር ማድረግ አልቻሉም። እንደምታዩት ይሄኛው ሳይር ላይ አብዛኛውን ውሃ አለ። እዚህ ጋር ለሚያልፍ ሰው እንግዲህ አይመችም ለምንም ነገር ማለት ነው። እና እንደምታዩት ነው ለማለፍ ራሱ አይመችም። ራሱ ውሃው እንደምታዩት ነው። ምን ላደርግ ራሱ እንደመጣው አላውቅም። እንግዲህ አሪፍ ነው ምናምን ነገር ብዬ ነበር የመጣው። ውሃው እየፈሰሰ ነው፣ ግን አክቹአሊ በጣም ነው የሚያምረው ቦታው ማለት ነው። እሺ ካሉ ነገሮች አንዱ የተለያዩ የንግድ ተቋማት ሱቆች አሉ እዚህ ጋር። እዛ ጋር በፊት ላይ ቀበና ምን አይነት እንደምትመስል እንግዲህ እዛ ጋር እስቲ ሄደን እናያለን። ገና አልተከፈተም። የልብስ ሾፕ አለ እዚህ ጋር። ከዛ አይስክሬም መሸጫዎች ምናምን ነገር አሉ። ብቻ ቪው ነው ወድጄዋለሁ ነው የምላችሁ። በቃ ላይክ ዱባይ ላይ ያላችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። በቃ የዚህ አይነት ቫይብ ነው ያለውና ያበደ ነው። እና አንደኛው በጣም ከገረሙኝ አንደኛው በፊት ላይ ዱባይ እንደነበርኩ ታውቃላችሁና የአሸዋው ቦታዎች ናቸው። እና በቃ እዚህ ያላችሁ አይነት የሆነ ቫይብ ነገር ነው የሚሰማችሁና በጣም ያበደ ስራ ነው የተሰራው። ህጻናቶች እንደዚህ እንደምትዩት የተጫወቱ ናቸው። እዚህ ጋር የንግድ ተቋማቶች ምናምን ነገር አሉ። ብቻ በአንድ ወይ ላይ ብዙ ነገሮችን የምታገኙበት ቦታ ነው ማለት ነው ቀበና። እና መግቢያ በነፃ ነው፣ ምንም ነገር የሚከፈልበት ነገር የለም። የህፃናት ልብስ ቤቶች አሉ እዚህ ጋር። አብዛኛው የህፃናት ልብስ ቤቶች አሉ፣ ምግብ ቤቶች አሉ እዛ ጋርና ብዙ ቆንጆ ነገሮች እንግዲህ በአይኔ ይገኛሉ ይሄ ማለት ነው። እና እዚህ ጋር ስፒከሮችም አሉት ምናምን ብቻ ያበደ ሆኗል ነው የምላችሁ። ከረሙኝ ውስጥ አንዱ እዛ ጋር እንደምታያቸው ዋና የሚዋኙ ልጆች አሉ። እነ ጀርባ አይነት ነገሮች አሉ። ብዙ አይነት ነገሮች ናቸው ያሉትና ብቻ ቀበና ምን ብዬ ነገራችሁ። ይወላችሁ ጫካ ይወላችሁ እዛ ጋር አዲሱ ቤተ መንግስት ፊት ለፊት ላይ አለ። ከዛ መቀጠል ደግሞ ቤተክርስቲያኑ ደግሞ እዛ ጋር ምናምን ነገር አለች። ኮከበ ጽባም ቅድም እንዳልኳችሁ እዛ ጋር አለ። ብቻ የልጅነት ሰፈራችን ያው አብዶባታል። እዚህ ጋር እንግዲህ የመሰረት ድንጋይ ማን ነው የምርቃት እንትኑ ሲቀመጥ ነው። ይሄ እንጦጦ ቀበና ወንዝ ዳርቻ የልማትና የቀበና ግድብ የአዲስ አበባ ከተማ አስተዳደር ተገንብቶ ሰኔ 20 2018 ዓ.ም በክቡር የፌዴራል ጠቅላይ ሚኒስትር ፕራይም ሚኒስትር ዶክተር አብይ አህመድ እንግዲህ በይፋ የተመረቀበት ነው ማለት ነው እንደምታዩት እንግዲህ። እና ቪው ያበደ ነው።
ምን ተረዳው ግን ማለት ነው አይታችሁ አጨርሱትም። በጣም ረጅም ነው። ኦልሞስት እዛ ጋር ራሱ ኮሪደር ልማቶችም አሉ። እንዴ ይሄ ወደ ቤላ የሚወስደው መንገድ ይመስለኛል ካልተሳሳትኩኝ ማለት ነው። እና ይሄ እንግሊዝ ኤምባሲ ያን ነገር ቤላ በዚህኛው ሳይር ነው የሚወስደው። እስቲ ግን ቆይ አንድ ጥያቄ ልጠይቃችሁ ከፀሐይ ውጪ ማለት ነው ሌላ ዘፋኝ ዘፍኗን ስለቀበልና እስቲ ኮሜንት ላይ ንገሩኝ እስቲ። ግን እንዲህ ሆኖ ማየት ማለት ነው እውነት አምሶ ኤክሳይት በጣም ነው ደስ የሚለው። የልጅነት ጊዜ ማሳለፍ እንደዚህ ደስ ይላል ይወላችሁ። እንደዚህ አምሮበት ያን እንትን ያለ ቦታ እንደዚህ ገንብቶ በማየት ደረጃ ራሱ ያው ሊደነቅና ሊበረታታ የሚገባው ነገር ነው። እና ኮከበንም እያዩዋት ነው። ከላይም ደግሞ እንደምታዩት እዛኛው ጋር ቤተክርስቲያን አለች። አዲሱ የመንግስት ቤተመንግስት ነገር የሚገነባበት ቦታ ነው እዛ ጋር ብቻ። ከዛ ወደ ጀርባ ደግሞ ሲሄዱ ደግሞ ያው ሚኒሊክ አለ እና ደግሞ ወረሰቸው ደግሞ ቻናሉን ሰብስክራይብ አድርጉ። ዝም ብሎ ማየት አይቻልም። ሰብስክራይብ አድርጉ፣ ሼር አድርጉት ማለት ነው። ከዚህ በኋላ ምን መስነፍ የለም። ቶሎ ቶሎ ቪዲዮዎችን እንግዲህ ይለቅላችኋለሁኝ ማለት ነው። ሰብስክራይብ ማድረጋችሁ እንዳይረሳ። ይሄኛው ተከፍቶ ባይሆን ኖሮ ጥሩ ነበረ ብንገባ ኖሮ። ግን እዚህ ጋር ቀበና ወንዝ በፊት የነበረችበትና እዚህ ጋር ደግሞ አሁን ገጽታ ነው የሚያሳየው። ግን ያው በሩም ስለተዘጋ ነው እንጂ ገብቼ ራሱ ማሳያችሁ እስኪ ነበር። እንትን ነውና ያኔ በጣም ስንዋኝ ውሃው ቆሻሻ ነበረ ምናምን ነገር። አሁን ላይ እንዲጸርቱ ብዙ ሰዎች እንግዲህ እየመጡ ምናምን ነገር ሲጎበኙት ማየት እንግዲህ በጣም ደስ የሚል ነገር ነውና እኔ በግሌ ወድጄዋለኝ። እውነቴን ነው የምላችሁ። ያው ቅድም ከነገርኳችሁ አንጻር ብዙ መስተካከል የሚገባቸው ነገሮችም አሉት እና ያ እንዳለ ግን በቃ አገራችን ያው እኔ እንደውም እዚህ ጋር ስመጣ እንደው ምን ተሰማኝ መሰላችሁ? ዱባይ ያለው ያክል የተሰማኝ። ልታገዙኝ ትችላላችሁ። ሻርጃ ወደ ቡሄራ አካባቢ ላይ፣ ከዛ ደግሞ ዱባይ ደግሞ ስመጡ ነው ዱባይ ባህር፣ ከዛ አልመጃዝ ምናምን ነገር አሉና በቃ እዚህ ያለው ያክል ቫይብ ነው እየተሰማኝ ያለው ማለት ነው በፊት በነበርኩበት አካባቢ ላይ። እና ወደፊት ለፊት ካሜራውን አዞሬ ቆይ ላሳያችሁ። የምትመለከቱ እንግዲህ እንደዚህ አምሮበት ሰዎች እየመጡ ሲዝናኑበት ማየት እንግዲህ ምንም ደስ የሚል ነገር አሉ። በጣም ደስ የሚል ነገር አለው። ብዙ የኮሪደር ልማቶች እንግዲህ ተከናውነዋል በዚህ በአዲስ አበባ ውስጥ። እንግዲህ የሸገር ሲቲ አለ፣ ብዙዎች እንግዲህ መጥቀስ እንችላለን። እንግዲህ ዩኒቲ ፓርኮች አሉ ምናምን ነገርና በጣም ነው የሚያምረው። የቤላ መውጫ እንግዲህ ያውላችሁ ተራራው ምናምን ነገር ያው ድጋሚ እንሰራላችሁ ብቻ አምሮበታል። ወደዚህ ደግሞ ወደ አድዋ አለላችሁ፣ በዚህ ጋር ወደ 4 ኪሎ አለ፣ በዚህኛው ደግሞ ወደ ጃልሜዳ መሄጆች እንግዲህ በዛው አቅጣጫ ላይ ያሉትና ምን ብዬ ልንገራችሁ። ኮከበ ጽባ ራሱ እዛ ጋር አለና ብቻ ደስ የሚል ነገር አለው ለማለት ነው። አሳይቻችሁ ነበርና አሁን ደግሞ በጣም ወደድኩት ደግሞ ይሄኛውን የድንጋይ ቅርጾቹን ነው በጣም ወደድኩት ማለት ነው። እና እዚች ጋር እንደው የተወሰኑ ላይቶች ምናምን ነገር ቢኖሩበት በጣም ያበደ ነው። ያው ቅድም የነበረው እዛ ጋር ነው የወቀበና እዚህ ጋር እንግዲህ አለ። ያው ቆንጆ ይወጣልን ነበር ባትሪያችን ባይዛጋ ኖሮ። እንደምትዩት ነው ወደ ስልካችን ተመልሰናል። ግን እቺኛዋን ግን በጣም ነው የወደድኳት ከሌላው እንትን ላይክ ሰው ሰራሽ ነው። ይሄ እንኳን ሰው ሰራሽ ነው። ይሄ ሲሚንቶ እንትን ብሎት ነው ያውቃል እዛ ጋር ራሱና ይሄ ሪል እና ያምራል በጣም። እስቲ እንውጣው በእናትህ። በጣም ነው የሚያማምሩት ብታያችሁ። የእውነትን ነው የምላችሁ። ከፍቅረኛችሁ ጋር እየመጣችሁ እዚህ ጋር ጊዜ ለማሳለፍ ምናምን የሚመረጥ ቦታ ነው። ይሄ ቅድም ያሳየኋችሁ ቦታ ነው። ቀበና የሚለው ይኸውና ቪው እና በ360 እንግዲህ ታሳያችሁ። ቀበና እችን ትመስላለች።
እና ብዙ የውጭ ሀገራት ዜጎችም እንግዲህ እየመጡ ያው ቦታውንም በመጎብኘት ላይ ይገኛሉ። ቢሻን ቀበና ግን እዛ ጋር ቀበና እንደዚህ ነው እንደሚጻፈው ስፔሊንጉ ካልተሳሳትኩኝ ነገሩ እና ሌሎች ነገሮች ምናምን ነገር በጣም ያበዱ ናቸው። እንደምታዩት ቪዲዮቹ ምናምን በቃ ቆንጆዎች ናቸው። ከዚህ በላይ እንግዲህ ቪዲዮ መስራት አልቻልኩኝ፣ ምክንያቱም ያው ዝናብ እየዘነበ ነው። ምንም አይነት መጠለያ ስለሌለ አለ፣ ግን ያው አብዛኞቹ ዝግ ስለሆኑ በቃ እንግዲህ ወደ ቤት ሄጄ ቪዲዮቹን ኤዲት አድርጌ ምናምን ነገር ለእናንተ አደርሳለሁ ማለት ነው። ቻናሉን እንግዲህ ሰብስክራይብ ማድረጋችሁ እንዳይረሳ፣ ሼር አድርጉት። ይመቻችሁ። በቀጣይ ደግሞ ባበደ ቪዲዮ እንግዲህ ይከሰትላችኋለሁ ማለት ነው። ከብዙ ቆይታ በኋላ ነው የመጣሁት። እንግዲህ አክቹአሊ እንግዲህ ታውቃላችሁ። ፎሎ አድርጉት። ይመቻችሁ።